ሰላም ጤና ይስጥልን የዩቲዩብ ቻናል ተመልካቾቻችን፣ ፈጣንና ታማኝ መረጃ ወደ እናንተ የምናደርስላችሁ ዜና በአለም ዙሪያ የዩቲዩብ ቻናላችን ነው። በየዕለቱና በየሰዓቱ እንዲደርሳችሁ ሰብስክራይብ በመጫን ቤተሰብ መሆን ይችላሉ። ለሰዓቱ ወደ ያዝናቸው ሰበር ዜናዎች አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉት ማንኛውም ስምምነት ኔታንያሁ ከመቀበል ውጭ አማራጭ የላቸውም ሲሉ ለፋይናንሻል ታይምስ ተናገሩ። በ2026 የዓለም ዋንጫ ላይ የሚሳተፈው የኢራን ብሔራዊ እግር ኳስ ቡድን ሜክሲኮ መግባቱ ተገለጸ። በዓለም ዋንጫ ወቅት ያለው ሙቀት ለተጫዋቾች አደገኛ ሊሆን እንደሚችል ሳይንቲስቶች አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚያደርጉት ማንኛውም ስምምነት ኔታንያሁ ከመቀበል ውጭ አማራጭ የላቸውም ሲሉ ለፋይናንሻል ታይምስ ተናገሩ። ትራምፕ ለፋይናንሻል ታይምስ አማራጭ የለውም ሲሉ በስልክ ባደረጉት ቃለ መጠይቅ ወቅት ተናግረዋል። እኔ ነኝ ውሳኔውን የምሰጠው፣ እኔ ነኝ ሁሉንም ውሳኔ የምሰጠው፣ ኔታንያሁ አይደለም ውሳኔ ሰጪ ብለዋል። ትራምፕ ከአክሲዮስ ጋር በነበራቸው ቃለ ምልልስ ወቅት ኔታንያሁ የሰላም ስምምነት እንዳይከሽፍ ለማድረግ ለኢራን ጥቃት የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው ነበር። ትራምፕ ከፋይናንሻል ታይምስ ጋር በነበራቸው ቃለ መጠይቅ ላይ ደግሞ የተፈጸመው ጥቃት ከስምምነት ላይ ምንም ተጽዕኖ አይኖረውም ብለዋል። አክለውም እንዴት ሆኖ እንደሚጠናቀቅ እናያለን። ላለፉት 3000 ዓመታት 47 ዓመት ሲሆን የነበረው ነገር ነው ወይም እንደምትቆርጥበት መንገድ ይወሰናል ብለዋል። በ2026 የዓለም ዋንጫ ላይ የሚሳተፈው የኢራን ብሔራዊ የእግር ኳስ ቡድን ሜክሲኮ መግባቱ ተገለጸ። ቡድኑ ለቪዛና በአሜሪካ የሚገኙ ስታዲየሞች ከመጠቀም ጋር በተነሳ ውዝግብ ውስጥ ገብቶ ነበር። የኢራን ሶስቱም ጨዋታዎች የሚካሄደው በአሜሪካ ቢሆንም ተጫዋቾችና የድጋፍ ሰጪዎች በጨዋታው ዕለት አሜሪካ ገብተው መውጣት ይጠበቅባቸዋል። ኢራን 15 የቡድን ልዑካን አባላትና ባለስልጣናት ቪዛ መከልከላቸውን አስታውቃለች። እርምጃውም በስፖርቱ ላይ የሚያካሄደው ፖለቲካዊ ጣልቃ ገብነት ስትል ኮንነዋለች። ቡድኑ ለዓለም ዋንጫ ማለፉን ያረጋገጠው የኢራን ጦርነት ከመጀመሩ 1 ዓመት ቀደም ብሎ ነበር። የኢራን ቡድን ቲዋና የደረሰው በሀገር አቆጣጠር እሁድ ማለዳ ሲሆን የልምምድ ሜዳቸውን ከአሪዞና ወደ ሜክሲኮ ያዞሩት በግንቦት ወር ላይ ነበር። የዘንድሮ የዓለም ዋንጫ አሜሪካ ከሜክሲኮና ከካናዳ ጋር በመሆን በጥምረት ታዘጋጃለች። ፊፋ በዓለም ዋንጫ በከፍተኛ ሙቀት ምክንያት የሚፈጠረውን ጉዳት ለመከላከል ያስቀመጠው የእግር ጥንቃቄ እርምጃ በቂ አለመሆኑን እውቅ ሳይንቲስቶች አስጠነቀቁ። ተጫዋቾች ከልክ ባለፈ ወበቅ ምክንያት ለጉዳት እንደሚጋለጡ ሳይንቲስቶች አስታወቁ። ዓለም አቀፍ የጤና ባለሙያና የአየር ንብረት ለውጥ በስፖርት ያለውን ጫና የሚያጠኑ ሳይንቲስቶች ቡድን በጻፉት ግልጽ ደብዳቤ ፊፋ የወሰደው የጥንቃቄ እርምጃ አሁን ካለው ሳይንስ ጋር እንደማይጣጣም ገልጸዋል። ፊፋ ያስቀመጣቸው የእግር ጥንቃቄ እርምጃዎች ምክንያታዊ አድርጎ ለመውሰድ እንደሚያስቸግር ሳይንቲስቶች ጠቅሰዋል። ሰውነትን ለማቀዝቀዝ እረፍት መውሰድና ከልክ ያለፈው ወበቅ በሚከሰትበት ወቅት ግጥሚያው ማራዘም ጨምሮ ጠንካራ የእግር ጥንቃቄ እርምጃዎች መውሰድ እንዳለባቸው አሳስበዋል። በአሜሪካ ካናዳና ሜክሲኮ በሚካሄደው የዓለም ዋንጫ ከልክ ያለፈ ሙቀት መሰናክል ሊሆን እንደሚችል ተሰግቷል። አጥኚዎች እንዳሉ ግጥሚያ ከሚካሄድባቸው 16 ስታዲየሞች መካከል በ14ቱ የሙቀት መጠን ከተገመተው በላይ ከፍተኛ ሊሆን ይችላል። በደቡብ አሜሪካና ሰሜን ሜክሲኮ እኩለ ቀን ላይ ያለው አማካኝ የሙቀት መጠን 30 ሴንቲግሬድ እስከ 40 ሴንቲግሬድ ይደርሳል ተብሎ ይገመታል። ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። በሌላ ዜና እስከምንገናኝ ቸር ሰንብቱ።